አርሰናል እንኳን ዋንጫ ራት አይበላም። አርሰናል ዋንጫ ከበላ በቅሎ ትወልዳለች። አረ በጣም ነው የሚገርመው። በጣም ይገርማል። በጣም ይደንቃል እንጂ ማሸነፍ እየተቻለ በአንድ ልምጥምጥ ምክንያት ዋጋ ተከፈለ። በአንድ ልምጥምጥ ሁሉንም አልመጠመጥካቸው እንጂ እንዴት አንድም ተጫዋች አልነበረም። ሜዳው ባዶ ነው። የእሱ ውጤቶች ናቸው። የማይረባ ሰውዬ ሚኬል አርቴታ የራስ ምታት ነው ያስያዘን። ኖርዝ ለንደን ፎሬቨር ዋቴቨር ዘዌዘር ዝናብ ነው ዛሬ ብራዘር። ዴክላን ራይስ ፊቱ እንደ በስመቲ ሩዝ ቀልቶ ታየ። ተቀቅሎ የሚበላ መሰለ። በነገራችን ላይ ሩዝ እናንተ ሰፈር ስንት ገብቷል? ቃራ ነበር። አድማጮች ምንድን የተፈጠረው? አርሰናል ማጣፊያውን አጥቶ ታይቷል። ግራ ተጋብቷል፣ ተቸግሯል። ተንታኛችን ይቅርታ አድርግልኝና እስኪ በተና አድርገህ ንገረን እንጂ ያጫወት ስልታቸው ጥሩ አልነበረም። አሰላለፋቸውም የማይረባ ነው። አሁንም አልገባኝም። ይቅርታ ተንታኛችን። ጋዜጠኛ ነህ አይደል? አዎ። የስፖርት ምን መሰላችሁ ተመልካቾች፣ አርሰናል ሰነፍ ገበሬ እንዳረሰው እርሻ ቁልቁል እየሄደ ነው። የቁልቁለት ጉዞ የማያቆም። ይቅርታ እኔ ግን ከጻፉልኝ መረጃ ጋር ምንም የምትለው ነገር አልተመሳሰለብኝም። ምንድን ነው የምታወራው? ዋነኛው የአርሰናል ችግር አሰላለፉ ነው። መሀሉ ክፍት ነበረ፣ ቁልቁለት ሆኗል። እንደዚህ ጎሎ ያመዘነ ይመስላል። ወደ እነሱ ነበረ የሚሄደው። ማን ነው ያ ካሳ የሚሉትስ? ማን ነው ደግሞ ካሳ? እንደዛ የሚባል ተጫዋች አለ ወይ? አሃ ካሳ ነው ያ ጥቁሩ ተጫዋች። እንኳን ያ በቲቪ የሚሯሯጠው ሲሯሯጥ ሁሌ ምን ያየዋለሁ፣ ጎበዝ ነው ይሉታል። ሳካ ማለት ነው። አውቃለሁ። ካሳ ነው እንጂ ሳካን ማለት ነው። ቡካዮ ሳካ የደከመው ኮከብ፣ የጠፋው ልጅ አቅሙ ሙሉ ተሟጧል። እግሮቹ አልታዘዛሉ። እንደ ጭልፋ ኳስን መጭለፍ ብቻ። እሱም ብሶ ይበሳጫል። እግር ኳስ ጥበብ ነው። በእግር ኳስ በእግር የምትጫወተው በቃላት